ውስጥ ያሉ ወንዶች አንድ አይነት የረከሰ ማንነት ያላቸው ማለት ነው። ተመልከቱት ኤፍሬምን። ኤፍሬም እየተጃጃለ እየቆሸሸ ከዚህ ከማነች ስሟ ከእያብ ጋር አብሮ እየኖረ ከእያብ ጀርባ ደግሞ ለንደን ያለች የሆነች ሴት ያባርር ነበረ። ከዛን እዚህ ማታ ደግሞ እዚህ ቁምስቅሏን እያሰቃያት ነው። ቤተሰቦቹ ጋር ሄዳ ጥንብርኩሱን እሱን አውጥተው እሷን እንደዛው ነፂና የተንቢ እንዴት አድርገው የእያብን እንደሚንከባከቧት እንግዲህ አላገባች፣ ቀለበት አልተደረገ፣ ምንም ያደረጉት ነገር የለም። ግን በጓደኝነት አብረው ስለቆዩ ብቻ በፍጹም የማንቀበለው ብለው ሌላ ሴት ገግመው ቀርተዋል። ይቺ ቆሻሻ 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 ቡዜ እውነት ለመናገር እስቲ እናንተ ብትሆኑ ታደርጉታላችሁ? የፈለገ እሱ ይውደድ፣ የፈለገ እሱ ያድርግ፣ በሌላ ቦታ ላይ እንደፈለገ ይሁን እንጂ እንዴት በአመቱ ልጁ 1 አመት እንኳን ልደቱን ሳያ